ሺህ ሰብስክራይብ አስገቡልኝ። እኔ ወጥቼ ካልተናገርኩላቸው ፍቅርን ሩታንም 200 ሺህ ሰብስክራይብ አስገቡልኝ። አብርሽን ማነው አብርሽ አልኩ ለካ አብርሽ ፍቅርንም አብርሽ ማነው ሩታዬንም 200 ሺህ አስገቧቸው አስገቡልኝ። ሩታን 200 ሺህ ካስገባችሁ ይሳጥን 100 ሺህ ካስገባችሁልኝ ሌላ ማን አለ? ሌላ ተመዝጋቢ ታመጣለህ። አንተ አላምንህም። እኛ ደግሞ ማለት ነው አብረሽ እሺ፣ አንተ ያልከው እንድናደርግ ማለት ነው። በቃ አብረሽ እንዳልከው እንድናደርግ እኛ ደግሞ የሩቴ አባ ኧረ እነሱ አይዘቀዝቁም። ኧረ ሰላም ወዷላውን ተው እየሰማችሁ ነው አይደል? ጎረቤታችን ደግ እያለ ነው እና ስለዚህ የምተሳሰብ ወገን ኢሳቄ ሌስጎ ሊያዋጣን ደግሞ ፍቅር ነው። እሺ ሁላችንም ስለዚህ እኮ ነገራቸው እሺ አይሉማ ከማገዝ በስተቀር ክፉ ነገር አንመኝ። ሁላችንም ጥሩ ነገር ማሰብና መልካም ነገር ማሰብ ጥሩ ነው። ሌላው ደግሞ አንዳንድ ጊዜ አንዳንድ ሰዎችን ቻናል ከፍቼ ሳመጣላችሁ ያው ሰብስክራይብ ማድረግ እንዳይሰለቻችሁ። ያው አንዳንዴ ያው ስራ ምናልባት ወጣት ሆኖ ተመርቆ ስራ ሳያገኝ ሲቀር ምናምን ወይ ተንከራቶ ኖሮ ምናምን ሲሆን እግዚአብሔር ነው ብላችሁ እኔ ስም አልጠራላችሁ፣ ግን በቅርብ ጊዜ ከተፈኩላችሁ ሰዎች ስራቶ ተስፋ ቆርጦ ትምህርቱን ጨርሶ ምናምን ግን ስራቶ ነበር እና በዛ መሀል ነው ዩቲዩብ የከፈትኩለት እና ላችሁ ፈልጌ ነው። አንዳንድ ጊዜ የማመጣቸው ሰዎች ዝም ብለው ከመንገድ ላይ አይደለም ማመጣው። እሺ በምክንያት ነው። የሆነን ሰው ሳመጣ ወደ እናንተ ሰብስክራይብ አድርጉት ዩቲዩብ ከፍቼ ምናምን የሆነ ነገር መስመር ሳትይዘው እንትን ያለ ምናምን ነገር ነው እና ካበዛውባችሁ ይቅርታ ይገባኛል። ብዙ ሰው እያለ ሰብስክራይብ አድርጉ ችግር የለውም። ወንድም ችግሩ ከርሽ አድርጉ ብለህን እናደርጋቸዋለን። ይዞ የሚመጡት ሞመንቶች በጣም እኛንም ሰርቡ ነው። እኛንም ይሰድባሉ። ዝከፍ ነው የሚያደርጉን እንዴ ትናንትና ረተብሽ እና እነሱም ያስተካክሉ